Hello everyone, welcome to my YouTube channel. My name is Warku Saling. Today I'm excited to share with you an overview of financial management. In this course, a lot of ideas will be presented with introduction, what is the meaning of financial management, objective of financial management, function of financial management, and the importance of financial management, the scope which is occupied where financial management was covered, and financial planning, budgeting and control. And there is a role of financial manager, there is risk and return, financial market and institution, ethics in financial management, and all of those listed ideas that can be well discussed today. ሶ የውድ ኢንተሌክቹዋል ሚዲያ ቤተሰቦች እንዴት አረፈዳችሁ? እንግዲህ ዛሬው ዕለታችን ልንመማር ያሰብነው አን ኦቨርቪው ኦፍ ፋይናንሻል ማኔጅመንት ነው። ስለዚህ ስለ ፋይናንሻል ማኔጅመንት ትንሽዬ እውቀት ይሆናችሁ ዘንድ ፋይናንሻል ማኔጅመንት ምንድነው የሚለው እናያለን። ወይም ፋይናንሻል ማኔጅመንት ኢንቮልቭስ ፕላኒንግ፣ ኦርጋናይዚንግ፣ ዳይሬክቲንግ ኤንድ ኮንትሮል ፋይናንሻል አክቲቪቲስ። ሶ ፋይናንሻል ማኔጅመንት ማለት ፕላን እቅድ የምናቅዝ፣ ኦርጋናይዝ የምንሰበስብበት፣ ዳይሬክት አቅጣጫ የምናስቀምጥበት እና ኮንትሮል የምንቆጣጠር ፋይናንሻል አክቲቪቲውን የመቆጣጠር ሂደትን ፋይናንሻል ማኔጅመንት እንለዋል። ሶ ኢት ፎከስ ኦን ኤፊሽንት ዩዝ ኦፍ ፋይናንሻል ሪሶርስ ቱ አቺቭ ቢዝነስ ኦብጀክቲቭ ዛት ሚንስ ዌን ሪሶርስ ኢዝ ስኬርስ፣ ሀብታችን ሪሶርሳችን ስኬርስ ነው ብለን ካሰብነ፣ ውስን ነው ብለን ካሰብነ፣ ይህን ውስን የሆነን ሀብታችን ኤፊሽንትሊ ብቃትና በጥራት እንዴት አድርገን ኤፊሽንትሊ ዋይዝሊ ፋይናንሻል ሪሶርስ ማኔጅመንታችን ተጠቅመን ቢዝነስ ኦብጀክቲቫችንን የቢዝነሳችን አላማ ግባችን እንዴት አድርገን እናሳካለን የሚለውን የምናጠናበት ሳይንስ ምን እንለዋለን? ይህን ፋይናንሻል ማኔጅመንት እንለዋለን። የፋይናንስ አስተዳደራችን የገንዘብን ምንዛሬና ቁጥጥር በተመጣጣኝ መንገድ የማስተዳደር ሂደት ይህን ፋይናንሻል ማኔጅመንት እንለዋለን። ሶ ፋይናንሻል ማኔጅመንት ፎከስ ኦን ኤፊሽንት ዩዝ ኦፍ ፋይናንሻል ሪሶርስስ። ስለዚህ ፋይናንሻል ማኔጅመንት ኢንቮልቭስ ፕላኒንግ ነው፣ እቅድ ማቀድ ነው፣ ኦርጋናይዝ ማድረግ ነው፣ ዳይሬክት ማድረግ ነው፣ ኮንትሮል ፎር ፋይናንሻል አክቲቪቲስ። ይህም ፋይናንሻል ማኔጅመንት የራሱ የሆነ ኦብጀክቲቭ አለው። አንደኛው ኦብጀክቲቭ ምንድነው? ፕሮፊት ማክሲማይዜሽን ነው። ስለዚህ የፋይናንሻል ማኔጅመንት ዋና ጎላቸው ፕሮፊት ማክሲማይዜሽን ነው። ያ ማለት ትርፋቸውን ማሳደግ ነው። ሁለተኛው ዌልዝ ማኔጅመንት ነው። ዌልዝ ማክሲማይዜሽን ሀብታቸውን ማሳደግ፣ ዌልዝ ማክሲማይዜሽን። ኤፊሽንት ዩቲላይዜሽን ኦፍ ፈንድ ነው። ኢንሹሪንግ ፋይናንሻል ስቴቢሊቲ ነው። ስለዚህ ፕሮፊታብሊቲያችን ትርፋችን ካደገ፣ ሀብታችንም ከተካበተ ካደገ፣ ኤፊሽንት ዩቲላይዜሽን ኦፍ ፈንዶችን ኤፊሽንትሊ መጠቀም ከቻለና ፋይናንሻል ስቴቢሊቲውን ማስተካከል መቻል የምንለዋለን። ፋይናንሻል ስቴቢሊቲውን ማስተካከል መቻል ይህን ምን እንለዋለን? ኦብጀክቲቭ ፋይናንሻል ማኔጅመንት። ስለዚህ ፋይናንሻል ማኔጅመንት ዋና ግቦቹ ለተቻለ ትርፍና ኢኮኖሚ ድጋፍ። ስለዚህ የኢኮኖሚ ድጋፍ ማብቃት መቻል አንዱ የፋይናንሻል ማኔጅመንት ምንድነው? ኦብጀክቲቭ ነው፣ አላማ ነው ማለት ነው። ስለዚህ ፋንክሽን ኦፍ ፋይናንሻል ማኔጅመንት ለምን ይጠቅማል ካልን፣ አንደኛ ኢንቨስትመንት ዲሲሽን። ሶ ካፒታል በጀቲንግ፣ እያንዳንዱ ኢንቨስተር ወይም ክሬዲተር ኢንቨስትመንት ዲሲሽኑን ዲሳይድ ለመወሰን ካፒታል በጀት፣ ይህን ያክል ካፒታል በጀቲንግ ያስፈልገኛል ብሎ ዲሳይድ ለማድረግ ፋንክሽን ኦፍ ፋይናንሻል ማኔጅመንት ኢዝ ቬሪ ፋንዳሜንታል። ፋይናንሲንግ ዲሲሽንስ፣ ስለዚህ ሶርስ ኦፍ ፈንድ ሀብት የሚያገኝበትን የሚፈልግበትን መንገድ የሚፈጥርበት ፋይናንሲንግ ዲሲሽን። ሌላኛው ዲቪደንድ ዲሲሽን፣ ስለዚህ ፕሮፊት፣ ለምሳሌ በአንድ ድርጅት ውስጥ ያሉ ፕሮፊቱን እንዴት ዲስትሪቢዩት ማድረግ አለብኝ ብሎ የሚያስብ ከሆነ ፋይናንሻል ማኔጅመንት ኢዝ ቬሪ ፋንዳሜንታል። ዘ ላስት አን ፋንክሽን ኦፍ ፋይናንሻል ማኔጅመንት ወርኪንግ ካፒታል ማኔጅመንት። ስለዚህ ወርኪንግ ካፒታል ዋና ተግባሮቹ በመደበኛ ቁጥጥርና በአጭር ጊዜ እቅድ ላይ ተመስርተው ካፒታል እንዴት በጀት ያደርጋሉ፣ ሶርሱም ፈንዱ ከየት ያገኛሉ፣ ኢንተርናል እና ኤክስተርናል፣ ከክሬዲተር ነው ከሌንደሮች ነው፣ ስለዚህ ከየት ላገኝ ይችላል። ስለዚህ ፕሮፊት ዲስትሪቢዩሽን ለሼር ሆልደሮቹ ትርፉ እንዴት አከፋፍላለሁ የሚለውን ማኔጅ የማድረግ ይሄ ምን እንለዋለን? እነዚህን ፋንክሽን ኦፍ ፋይናንሻል ማኔጅመንት እንላቸዋለን። የፋይናንሻል ማኔጅመንት ጥቅም ነው ማለት ነው። ፋንክሽኖች ነው፣ እነዚህን ስራዎች ይሰራል። ሶ ኢምፖርታንስ ፋይናንሻል ማኔጅመንታችን መጠቀማችን ወይም ኢምፖርታንስ ኦፍ ፋይናንሻል ማኔጅመንት ኢዝ ሄልፕስ ኢን ዲሲሽን ሜኪንግ
when everyone that can be prepared any financial report based on such financial report. Financial accounting prepares financial report, so financial management helps to decide making a decision. So internal and external users or interested parties then decided based on their financial report. So financial management helps in decision making, ensures business sustainability. ሶ የቢዝነሱን ዘለቄታ ሰስተኔቢሊቲውን ኢንሹሩን ያመጣል ማለት ነው። ቢውልድስ ኢንቨስተር ኮንፊደንስ የኢንቨስተሮችን ኮንፊደንሳቸውን ይጨምራል። ኢንካሬጅ ኢኮኖሚክ ግሮዝ የሀገር የኢኮኖሚክ ግሮዝ ኢኮኖሚያችን እድገቱን ያበረታታል ማለት። ስለዚህ የፋይናንስ አስተዳደር በተግባር ውስጥ ውጤታማነትን የመጨመር ሂደት ይሄ ምንድነው ፋይናንሻል ማኔጅመንት ለነዚህ ሁሉ ይጠቅማል ማለት ነው። ስለዚህ ፋይናንሻል ዘ ስኮፕ ኦፍ ፋይናንሻል ማኔጅመንት ሶ the scope is a boundary of for financial management includes planning, raising, managing and controlling fund. So the scopes of financial management becomes planning, raising, managing and controlling funds and covers both short and long term financial decision. ሶ አቅጣጫው አጭርና የረጅም ጊዜ የፋይናንስ ውሳኔዎችን የሚያካት ሂደት ይህም ስኮፕ እንለዋለን። ስለዚህ ስኮፕ ኦፍ ፋይናንሻል ማኔጅመንት ፕላኒንግ፣ ራይዚንግ፣ ማኔጂንግ ኤንድ ኮንትሮሊንግ ሰች ፈንድስ ዊዝን ሾርት ኤንድ ሎንግ ተርም ፋይናንሻል ዲሲሽን። በእነዚህ መሰረት አቅጣጫ ማስቀመጥ ዘ ስኮፕ ኦፍ ፋይናንሻል ማኔጅመንቱን አንዱ ስኮፓቸው ፕላን ማድረግ ነው፣ ራይዝ ማድረግ ነው፣ ማኔጅ ማድረግ ነው ወይም ኮንትሮል ኦፍ ፈንዲንግ ፈንዶችን የመቆጣጠር ሂደት ነው፣ ፈሳሶችን። ሶ ሶርስ ኦፍ ፋይናንስ ነው። ሶ ፋይናንስ ከየት ሊገኝ ይችላል? ከሁለት ቦታ ፋይናንስ ልናገኝ እንችላለን። አንደኛ ኢንተርናል ሶርስ የሚባለው ያ ማለት ሪቴንድ ኤርኒንግ ነው። ኮርፖሬሽኖች ከሚያገኙት ትርፍ ነው፣ ሪቴንድ ኤርኒንግ ነው። ከሪቴንድ ኤርኒንግ ሊገኝ ይችላል። ሌላኛው ሴቪንግ ከቁጠባ ሊሆን ይችላል። ኤክስተርናል ሶርሳችን ከሆነ ግን ባንክ ሎንስ፣ ኢንቨስተርስ ኤንድ ቦንድስ ኤንድ ሼርስ ነው። ኤክስተርናል ማለት አውትሳይድ ዘ ቢዝነስ ነው። ከአንድ ድርጅት ውጭ በሆነ መንገድ ፋይናንስ እንዴት እናገኛለን ብለን ካሰብነ ከባንክ ተበድር ሊሆን ይችላል፣ ከኢንቨስተሮች ሊሆን ይችላል፣ በቦንድ ግዢ ሊሆን ሽያጭ ሊሆን ይችላል፣ አክሲዮን በመሸጥ ወይም ሸር ሊሆን ይችላል። ስለዚህ የውስጥና የውጭ ገንዘብ ምንጮችን እያንዳንዱ ሰው ሀብት እንዴት አገኛለሁ የሚለውን ኢንተርናል ኤንድ ኤክስተርናል የሆኑ ሶርሶችን በደንብ አስፈላጊነታቸውንና ከማን ምን ሊገኝ ይችላል የሚለውን በደንብ መለየት ይጠበቃል ማለት ነው። ሶ ፋይናንሻል ፕላኒንግ። ስለዚህ ሶርስ ኦፍ ፋይናንስ አንድ ሰው ፋይናንሻል ማኔጅመንት ሶርሱ ኢንተርናል እና ኤክስተርናል ነው ብለን ካሰብነ፣ ስለዚህ ይህንን የተገኘውን ፋይናንስ ምን ያደርጋል? ፕላን እቅድ ያስፈልጋል ማለት ፕላን። ስለዚህ ሶርስ ኦፍ ፋይናንስ ከነዚህ የሚገኝ ከሆነ አንድ ሰው ማቀድ መቻል አለበት። ሶ ፋይናንሻል ፕላኒንግ ኢት ኢንቮልቭስ ኤስቲሜቲንግ ካፒታል ሪኳየርመንትስ ኤንድ ዲተርማይኒንግ ፈንዲንግ ሶርስ። ስለዚህ ኢት ኢንቮልቭስ ኤስቲሜትድ ካፒታል ሪኳየርመንት፣ ስለዚህ የሚያስፈልገውን የካፒታል ሪኳየርመንቱን ኤስቲሜት ያደርጋል ማለት ይገምታል፣ ያስቀምጣል። ዜን ዲተርማይን ፈንዲንግ ሶርሶችን ዲተርማይን ያደርጋል። ስለዚህ ፈንድ ሶርሱ ከየት እንደሆነ ከማን ምን ማግኘት ኢንተርናል ኤክስተርናል ነው የሚለው ፈንድ የሚያደርግበትን መወሰን መቻል አለበት ማለት ነው። ሶ ኢንሹርስ ሪሶርስ አር ዩዝድ ኢፌክቲቭሊ። ስለዚህ የፋይናንስ እቅድ ማዘጋጀት የገንዘብን መጠንና ምንጮችን መወሰን ኢፌክቲቭሊ ሜጀር የሚያደርገው ይሄ ምንድነው? ፋይናንሻል ማኔጅመንት እንለዋለን። በት ይህም ፋይናንሻል ማኔጅመንት ፕላን ካደረግን በኋላ በጀት ያስፈልገናል። አሎኬትድ በጀቲንግ ሄልፕስ ቱ ፕላን ፊውቸር ፋይናንሻል አክቲቪቲ። ለወደፊት ልንሰራቸው ያሰብናቸውን ፋይናንሻል አክቲቪቲዎችን የማቀድ በጀቲንግ እንለዋለን። ኮንትሮል ኢንሹረንስ ስፔንዲንግ አላይንስ ዊዝ ዘ ፕላን። ስለዚህ ኮንትሮል ማለት ባቀድነው እቅድ መሰረት ወጪዎችን ማውጣትና አላይን ከእቅዶች ጋር ተመሳሳይ ሆኖ አላይን ሆኖ መሄዳቸውን መቆጣጠር። ስለዚህ በበጀትና ቁጥጥር ሂደት የገንዘብ እንቅስቃሴን በተወሰነ መስመር የመከታተል ሂደት የምንለዋለን በጀቲንግ ኤንድ ኮንትሮል እንለዋለን ማለት ነው። ሌላኛው ሮል ኦፍ ፋይናንሻል ማኔጅመንት። ስለዚህ እነዚህን ከበጀትን እና ኮንትሮል ካደረግን የፋይናንሻል ማናጀር ሮል ምን ሊሆን ይችላል? ፋይናንሻል ማናጀሩ ምን ሊሆን ይችላል? ሪስፖንሲብል ፎር ፋይናንሻል ፕላኒንግ፣ ፋይናንሻል እቅድ ያስፈልገዋል። ኢንቨስትመንት ኤንድ ሪስክ ማኔጅመንት አክትስ አስ ብሪጅ ቢትዊን ማኔጅመንት ኤንድ ፋይናንስ፣ በፋይናንሱ እና በማኔጅመንቱ መካከል እንደ ድልድይ ሆኖ የሚያገለግለው ኃላፊነቱ ፋይናንሻል ፕላን፣ ኢንቨስትመንት እና ሪስክ ማኔጅመንቱን ዲተርማይን የማድረግ ኃላፊነት ያለበት ይህ ፋይናንሻል ማናጀር እንለዋለን። ሶ የፋይናንስ አስተዳደር ሰው በዋናነት የገንዘብ ውሳኔዎችን የሚመረምር ነው። ሶ ፋይናንሻል ማኔጀሩ ፕላን ካደረገ፣ ኢንቨስትመንት ካደረገና ሪስክ ማኔጅመንት ካለ፣ ስለዚህ ኢንቨስት ስናደርግ ሪስክ አለ ማለት ነው። ሪስክ ኢንቨስት የምናደርግ ቤዝድ ኦን ኮንሲደሪንግ ሪተርን ነው።
ከእያንዳንዱ ኢንቨስት ከምናደርገው ውስጥ እያንዳንዱ የምንጠብቀው ትርፍ አለ። ከሱ ውስጥ ሪስክም ሊሆን ይችላል። ስለዚህ ሪስክ ኤንድ ሪተርን አለ። ኤቭሪ ኢንቨስትመንት ካሪስ ሪስክ፣ እያንዳንዱ ኢንቨስትመንት ክሳራ አለው ማለት ነው። ፋይናንሻል ማኔጅመንት ባላንስ። ስለዚህ ፋይናንሻል ማኔጅመንት ምን ያደርጋል? ባላንስ ሪስክ ኤንድ ሪተርን ነው። ስለዚህ የምናገኘውን ትርፍና ሪስካችን ማኔጅ የማድረግ ሂደት ይህን ፋይናንሻል ማኔጅመንት እንለዋለን ማለት ነው። ፋይናንሻል ማኔጅመንት እንለዋለን። ፋይናንሻል ማኔጅመንት እንለዋለን። ሶ ፋይናንሻል ማኔጅመንቱ ገበያ ላይ የፋይናንሻል ማርኬት ኤንድ ኢንስቲትዩሽን አለው። ሶ ዘይ ፕሮቫይድ ፕላትፎርም ነው። ይሄ ፋይናንሻል ማርኬት ሚንስ ዘይ ፕሮቫይድ ፕላትፎርም ፎር ራይዚንግ ኢንቨስቲንግ ፈንዶችን ራይዝ እና ኢንቨስት የምናደርግበት ይህ ፕላትፎርም ፋይናንሻል ማርኬት ነው። ኤግዛምፕል ባንኮች ሊሆኑ ይችላሉ፣ ስቶክ ማርኬት ሊሆን ይችላል፣ ኢንሹራንስ ካምፓኒስ ሊሆን ይችላሉ። እነዚህ በሙሉ ምንድናቸው? ፋይናንሻል ማርኬት ኤንድ ኢንስቲትዩሽን ናቸው። ለምሳሌ ባንኮቹ ዲፖዚታሪ እና ዲፖዚታሪ ኢንስቲትዩሽን ሊሆን ይችላሉ። እነዚህ በሙሉ ምንድናቸው? ፋይናንሻል ማርኬት ኤንድ ኢንስቲትዩሽን እንላቸው። ሶ የፋይናንስ ገበያዎች በኢኮኖሚ ውስጥ ያለውን አስፈላጊ ሚና የሚጫወቱበት ሂደት ይህ የምንለው ፋይናንሻል ማርኬት ኤንድ ኢንስቲትዩሽን እንላለን ማለት ነው። ሶ ይሄ ፋይናንሻል ማርኬት ኤንድ ኢንስቲትዩሽን ኢቲክስ ሲሆን ኢቲካል ነው። ኢቲክስ ኢን ፋይናንሻል ማኔጅመንት፣ በፋይናንሻል ማኔጅመንት ውስጥ የራሱ የሆነ ኢቲክስ አለው። ሶ ኢንቴግሪቲ ኤንድ ትራንስፓረንሲ አር ኤሴንሻል ፎር ፋይናንሻል ሰክሰስ። ስለዚህ የፋይናንሻል ማኔጅመንቱ ኢቲክስ ያስፈልገዋል። በፋይናንስ ውስጥ ታማኝነትና ግልጽነት በጣም አስፈላጊ ናቸው ማለት ነው። ስለዚህ ፋይናንሻል ማኔጅመንት ውስጥ ኤቲክስ ኢዝ ቬሪ ፋንዳሜንታል። ሶ ጀነራሊ ፋይናንሻል ማኔጅመንት ስናጠቃልል ፋይናንሻል ማኔጅመንት ኢዝ ቪቹዋል ፎር ፐርሰናል ቢዝነስ ኤንድ ናሽናል ግሮዝ። ሶ ፋይናንሻል ማኔጅመንት ለግልም ሊሆን ይችላል፣ ለቡድን ሊሆን ይችላል፣ ለሀገር እድገት ቬሪ ፋንዳሜንታል በጣም አስፈላጊ ነው። ፕሮሞት ሪስፖንሲብል ዩዝ ኦፍ ሪሶርስ ኤንድ ሎንግ ተርም ሰክሰስ። አጠቃላይ ሪስፖንሲቢሊቱ ሪሶርሳችን የመጠቀም ለረጅም ጊዜ የመጠቀምና ውጤታማ የማምጣት ሂደት የምንለዋለን ፋይናንሻል ነው። በአጠቃላይ ፋይናንስ አስተዳደር የሀገሪቱን የተሟላ እድገት የሚያበረክት አንዱ ሳይንስ ነው ማለት ነው። ስለዚህ እያንዳንዱ ሰው ፋይናንሻል ማኔጅመንት ምን እንደሆነ ለግንዛቤ ያክል ይሄን ከሆነ ፋይናንስ እንዴት ማኔጅ ማድረግ እንዳለበት፣ የፋይናንስ ጥቅሙ፣ ፋንክሽኑ፣ በፋይናንስ ማርኬት ውስጥ ያለው ኤቲክሱ ምን መሆን እንዳለበትን በደንብ ሊረዳና ሊገነዘብ ይገባል። Today, an overview of financial management is all about this. Any question, doubt, comment, you can ask. And our members and new subscribers become to promote our media, intellectual media, by subscribe, like and share those idea. Thank you so much. ሚዲያችን ሼር፣ ሰብስክራይብ እና ላይክ በማድረግ አበረታቱን። እናመሰግናለን።